አረ ማማዬ እንዴ ሹገሩን ሸንኮራ እንዳታስተፍዩ እንጂ ባረዳ አርጊ ምን ይመስላል በፈጣሪ አገዳ everything. ትናንትና ያዘዝኩን ምን አደረክ? አባ ኧረ እባክህ ይህን ፊልም አጥፋልኝ። ቆይማ አንዴ ይለቅ። ምንድነው ፍቅር እንደዚህ አይነት ፊልም ማየት? ምን ማለት ነው? ፍቅር ማለት ነው ደሞ እህት ለሊት የምትቃዣውን ሰምታለች። የምን ቅዠት? ለሊቱን ሙሉ ራሄል ስትል ነው ለምታል። ማ እኔ የምን ራሄል? አልገባኝም። እማ ሰው እንዳይሰማሽ ኧረ እንዴ ስማ አባ እኔ ሳላቅ መቼም ምንም ነገር አይሆንም። እኔ እኮ እናታችሁም አባታችሁም ነኝ አይደል? በዚህ ግቢ ውስጥ ያላችሁን የደረጃ ፉክክር አውቃለሁ። የመመረቂያ ጽሑፋቸው በመመሳሰሉ የተነሳ ዩኒቨርሲቲው ውጤታቸውን ሊቀለብስ ጫፍ ደርሷል። ይሄ ሊሆን አይችልም። ልፋቴስ ይሁላ ዓመት ተስፋ ያደረገብኝ አባቴ የምልለው ነው። ምናልባት ከተሰጣችሁ የጥናት ሀሳብ የመረጣችሁት ተመሳሳይ ነበር? ተመሳሳይ እንዲሁም በሚስጥር ነው የመረጥነው። ሆኖም ከአማካሪ ውጭ ማንንም አያውቅም። ሌላው ቀርቶ እንኳን ለአባቴ እንኳን እኮ አልነገርኩትም። ስሳይ በዚህ ዙሪያ ላይ የምትለን ነገር አለ? ጥፋቱ የኔ ነው። ምንድነው የምትፈልገው? ተረጋጊ እንጂ ራሄል። ምንድነው የምረጋጋው? ህይወቴን እኮ አበላሽተዋል። ጅኑን አልሰማም? መመረቅ ብሎ ነገር የለም ነው እሺ ያለኝ። ዲሞክራሲያዊ ሪፐብሊክ ኢትዮጵያ ህዝባዊ ዲሞክራሲያዊ ሪፐብሊክ ኢትዮጵያ እንመስርት እንገንባ። ዋይ እንደ ቀልድ 50 ዓመት ሊሞላው ነው። ይሄ ነገር እኮ በቃ 50 ዓመት ሊሞላው ነው። ያንተ ችግር ምን እንደሆነ ታውቃለህ አባ? እድሜን የምትለካው ነገር ደግሞ ምን በእድገት በህብረት ዘመቻ ነው ልትይ ነው? ስም የዛኔ የነበረ የሀገር ፍቅር ስሜት ዛሬ የለም። ያኔ ጣራ ይነካ ነበር። ምን እኔ እኮ ተቸገርኩ።
ቆይ የልደት ኬክ ላይ መልካም ልደት ላስብልልህ ወይስ መሬት ላራሹ የሚል ላጽፍልህ? አንቺ አመዳም ስሚ፣ በሀገሪቱ ውስጥ እስከ ዛሬ ድረስ የእድገት በህብረት ዘመቻንና የመሬት ላራሹን የመሰለ አዋጅ ታውጆ ያውቃል። በተለይ የመሬት ላራሹ መሬት ላልነበራቸው ጭቁን ኢትዮጵያውያን የመሬት ባለቤት ያደረገ ምርጥ ነው። ልንገርሽ፣ ምርጥ አዋጅ አዲናጭና እንዴ ጉዲት አንቺ ጉዲት። እኔ የምለው ግን የማከብረው የኔን ልደት ነው የደርግን ልደት ነው? ቆይ ናምጣውና ትቆርሳለህ። የራስህ ምን ነው የምታመጪው? መቆረሻውን ማሰነው ነው። አይ እንደዚህ ነው ቆም ኢትዮጵያ እየልቆረሳው ነሽ አብረን እንቆርሳው። ነክተሻል፣ እዚህ ጋር ነክተሻል። ቀምሰሽ ነው ዝም በይ። አባሙ ታደርግ ኦራዴሳ እና እኔ ምንድን ነው እንኳን ተወለድክልኝ የኔ ውድ አባት። እውነት አመሰግናለሁ የኔ ውድ ልጅ። ያው በዚህ በኩል ያለው የኔ ነው። እንዳልወለድ ትፈልጊ ነበር? እንዳልወለድ ትፈልጊያለሽ? አንቺ ይኸው እገልሻለሁ። ነግሬሻለሁ። ልቀቂ! ይሄንን ግርማ ልቀቂ እኮ ነው የምለው። ዛሬ ምን ሆናል ግን? አንቺ ምንድን ነው እስቲ ቆይ ልደት ያንተ ነው እንጂ እኔ ነው እንዴ? በራስ የምተማመን ሴት ነኝ ብለሽኛል ነበር። እና ምን ይፈጠር? በራስሽ ከተማመንሽ መተሽ አሳይኛ። ተናድጄ እንድመጣ ነው እንዴ ፈለግከው? ላስገድድሽ አልፈልግም፣ ግን እንደምትመጪ ቃል ገብተሽልኝ ነበር። እንዳንተ ሌባና ውሸታም አይደለሁም። ለምን ብዬ ቃሌን አጥፋለሁ? እንዴ ይቅርታ ጠይቄሽም እንደዚህ ትይኛለሽ? ህይወት እኮ ነው። የመመረቂያ ወረቀቴ ውድቅ ቢሆን አልለቅህም። እሺ ስለዚህ ቀርተሻል ማለት ነው። ብቻዬን አልመጣም። አባቴን አንተ አታውቀውም። ብቸኝነት በጣም ነው የሚፈራው። ቢሆንም ቃል ግን ቃል ነው። እኔ መች ረሳሁ አልኩ። መስሚያ ጥጥ ነው እንዴ? አባቴን ትቼው ልመጣ አልችልም። ግቢ እያለንም ከግቢ ወጥተሽም ሰበብሽ ማለቂያ የለውም ራይል። አንተ እናትን ብቻዋን ትታት ብትመጣ ደስ ይላል? የእኔ እናት እንዳንቺ አባት አይደለችማ። ለማንኛውም ውሳኔን አሳውቅሻለሁ። ምናልባት አብራችሁ ግድ ነው። አብረን ካልሆነ እንደቀረና ተቀመጥ። እርግጠኛ ነኝ እዚህ አድረው መሆን አለበት። ነግሬሽ ነበር ያለሽ ጊዜ እስከምመረቅ ድረስ ብቻ እንደሆነ። እርግጠኛ ነኝ የመመረቂያ ጽሑፍን ራሱ ያዘጋጀው በሰራተኞች ቅነሳ ላይ ነው አይደል? በምን አወቅሽ? ወይኔ ቀድሜ አንቺን አማክረሽ ቢሆን ኖሮ እኮ ከራይል ጋር ተመሳሳይ ጽሑፍ አላስገባም ነበር። ከእጅ ያዙት ወርቅ ከመዳብ አንድ ነው ይባል የለ? ወርቂቱ የለህም ወርቄ? እኔ የምልህ ተሳካል? አዎ፣ ግን ከአባቴ ጋር ነው የምመጣው አለች።
ቅልቅል ነው እንደ ጠራቸው። እንግዲህ እኔ የማወራላት ራሄል እንደዚህ ነች። ያውልህ ይሄኛው ህይወት ከትምህርቱ ፈተና ለየት ያለ ነው። ስለዚህ ፈጠን አድርገህ በእጅ አስገባት። አይ እህቴ ምክር እኮ ስትችይበት። ችግሩ ምንድን ነው? ላንቺ አያገለግልማ። ወሬኛ አንተም ለራሄል ጊዜ ሲሆን እኮ አፍ ይኮላተፋል። ላስታውስክ እንዴ? እሷን እኮ ስለምወዳት ነው። የስ ስለምታፈቅራት ታፍራታለህ። እንደዛ ነው ጉዳዩ። የኔ ወንድም እወዳለሁ። ኧረ ሰው ቶሎ ልቀቂኝ እንዴ! በዛ ስሬ ተለልኩ ነው መስለው በዚህ ቁመቴ። ይህ ወሬኛ አሁንም ማየኝ ስለ ግብዣ አዋራትና እንዘጋጅበት በል። እሺ ሪቾ አንቺ ምን ወንድን እንዴ እብድ ሆነች ልጅ እንደው አልሰጥም አባ። አንቺ አታስፈኝ አንቺ አባ አልሰጥም አልኩ። ምን ነው እንደ ጎረምሳ በሸሚዝ ልሂድ? እሺ እነሱ ጋር ግን አብረን ነው የምንሄደው። እሱን ነገር እኮ ተነጋግረናል አይደለም? በማይረባ ነገር ጊዜሽን አታባክኝ ብያለሁ አይደለም? አባ አንተ አይደል እንዴ ቃል ማክበር ያስተማርከኝ? ቃል ያን ቃል የእምነት ዕዳ ነው ብላ አልነገርከኝም? ልክ ነው። አዎ ቃሌን ማጠፍ አልፈልግም። እሺ እንደፈለግሽ ልብሽ የሚነግርሽን የፈለግሽውን ነገር ማድረግ ትችያለሽ። ጥዬማ ንቅንቅ አልልም እንዴ። አንተ አጠገቤ ከሌለ ተረጋግቼ መቀመጥ አልችልም። ግድ የለም እኔ እንደሆነ ብቸኝነቱን ለምጄዋለሁ። ለማንኛውም አብረን ካልሄድን አልመጣም ብዬዋለሁ። አረ ግድ የለም አንቺ ልብሽ ይሙላልሽ እንጂ እኔማ ምን ብቸኝነቱን ኖርኩበት እኮ። እባክህ አልሰማም። አሁን እግሬ ወጣ ሲል እግርሽን ኩርመት አድርገሽ ትቀመጪ። ማ አንተ እኔ ግርማ ይኸው እግርሽ ከዚች ደጅ ይለፍልኝ እንጂ ቆንጅዬ ልጅ ነበር ማመጣው። እንደዛ ነው እኔ አንቺ አባት አጣጥልክሽ። አሁን ለሚያሽ ልጄ ነሽ ሚስቴ ነሽ አንቺ ቀናታ። እሺ እንዴት ነህ? ከግራጁዌሽን በኋላ እንደምጋብዛት ቃል ገባሁላት። እሷም ቃሏን ሰጠች። አሃ ቃልህን በቃሏ ነው ያሰረችው። እንደዛ ነውማ። አራት አካብድ። ይሄ እኮ በጣም ቀላል ነገር ነው። እውነት እኔ ለአንተ መሆን እችላለሁ። ደግሞ ይኸውልህ እንደፈለክ መሆን ትችላለህ። የፈለከውን ማድረግ ትችላለህ። ደስ ብሎኛልማ። አዎ እንዲህ ፈቅጄ ካልተገላገልኩ የባለፈውን ድብርት ደግሜ ማየት አልፈልግም። እሺ የገባሽ እኮ ነሽ የኔ እናት። እወዳለሁ ሲሲዬ፣ ካንተ ውጭ ማን አለኝና። ሲሲዬ ግን ትወዳታለህ? እወዳታለሁ ብልሽ ደግሰሽ ልትድሪኝ ነው? እኔ ከዚህ በኋላ እንግዲህ አልቦሽ አርጎት ነው። አንቺማ ብታገቢልኝ ድል ባለ ሰርግ ነበር ደግሽ የምድርሽ። ይኸውልህ ውዴ፣ እኔ ከዚህ በኋላ ያንተን ዓለም ማየት ነው የምፈልገው። እሺ አይደለም አባቷን ዘር ማንዘሯን ሰብስባ ብትመጣ ለእኔ ምንም ከባድ ነገር አይደለም። በአንተ የመጣ ነገር ሁሉ ለእኔ አይከብደኝም። ደግሞ እኔ የምኖረው ለማን ነውና? ለእናንተ እኮ ነው። የገባሽ እኮ ነሽ እማዬ። ውድ እወዳለሁ። እሺ ስለዚህ ከዚህ በኋላ ስላለው ነገር እናወራለን፣ ምን ማድረግ እንዳለብን። እሺ በቃ አሁን ደርሰናል። እጠብቅሃለሁ። እንትን እኮ ነው ይቅርታ፣ የት ነው መውቃት እያልኩ ሳሰላሰል አሁን ልጆቹ ሲስቁ ትዝ አለኝ። ጁስ ቤት አካባቢ አጠፊም አይደል? በጣም ይቅርታ፣ ፊቴን ለመታጠብ እየተዘጋጀው እያለ ነው የመጣችሁብኝ። ይቅርታ ጠይቄያለሁ። ለእናንተ ልጆች ዛሬ እንደው ቪምቶ ነገር ብታገኙልኝ። እባካችሁን ግቡ ግቡ። እሺ ለማንኛውም ግርማ እባላለሁ። እኔም መሰረት እባላለሁ። ማናልሽኝ? መሰረት መሰረት እሷ ልጄ ነች፣ ራሄል ትባላለች። እሺ ርችዬ፣ እሺ በሉ ግቡ።
እንግዲህ ላንቺ የተዘጋጀ ክፍል ነው። ቀለሙ ምናምን ልቀያይርልሽ ነበር ግን ጊዜ አጠረኝ። ትቀልዳለህ እንዴ? ለመዝናናት እንጂ እኮ የቤት ጣቶልኝ አይደለም የመጣሁት። እሺ አባቴስ? ቀጣይ ክፍል ተዘጋጅቷል። ላንቺ ደህንነት እኮ እንዲሰማሽ ብዬ ነው ክፍል የለቀኩልሽ። አመሰግናለሁ እንድልህ ነው እንዴ? ጋባዥ እኮ ነህ። ምቾቴን መጠበቅ ደግሞ ግዴታ ነው። ወይሪች ደረቅ እኮ ነሽ። እባክህ በገዛ ሜዳ ላይ ነጥብ አትጣል። ለሲሳይ እንዴ ግብዣ ጠርተህ አምጥተህ በታተን ልታስተኛል ነው እንዴ? አረ እንዲመቻችሁ ብለን ነው። ግብዣውን ከመደብ ትግል ጀመርከዋ? የምን የመደብ ትግል? ስማ እንጂ በእንግድነት ጠርተህ ለያይተህ የምታስተኛል ያሰብከው ነገር አለ እንዴ? አረ በፍጹም ለእናንተ እንዲመቻችሁ ብለን እኮ ነው። ይሁን ለሲሳይ ይሁን። ደግሞ ምንድን ነው እቺ ቀፈቷ ምንድን ነች? እንደኛ ለመሆን አንተማ ሸንቀጥ ልትል ፈልጋለሁ። እሺ እንዴ አባ ልጁን እኮ አስጨነቅከው። ምን ሆነ ነው? ተይ እንጂ አስጨነቅኩት። አንቺ ግን ብቻሽን ለመተኛ ታስበሽ ነበር እንዴ? ከገባን ጀምሮ እናትየው በተቀባቸው አቮካዶ ሾፍክባት። አንቺ እንዴ ምን ታወራለች እንዴ? እኔ ሆኜ ነው እንጂ አንገቷን ጠምዝዤ አቮካዶ ልመጣው ነበርኩ ጁስ መስሎ። አባ ዝም በል። ለምን ነው ዝም ብለው? አቮካዶ ጣላሁ፣ በጣም ጣላሁ አቮካዶ። የኔ ጉረኛ በፊት ሴት ስትወደው ነው፣ ግን ትንሽ ፈጠን አልክ። አቀዝቅዘው እንጂ ተጋባዥ እኮ ነህ። ለሆነ ስሚ፣ ባንቺ የመጣብኝን የማልችለው ሞትን ብቻ ነው። አባ በነፃነት እኮ ነው ያሳደግከኝ። የሰጠኝን እንጂ እኮ ሌላ ነገር ኬት አምጥቼ እኖራለሁ። በይ በነፃነት ብረሪሽ። በረጅም ገመድ አስሮ እንዳለብሽ ብረር ያለ እንዴ? ይሁን እስኪ እናያለን። ቻው። ምን ማለት ነው? አንገናኝም እንዴ? ኧረ እንገናኛለን። ቻው። አንቺ እንዴት አባሽን አማረብሽ? በእናትሽ የአባቷ ልጅ እኮ ነው። የአባቷ ልጅ እናቷን መሳይ አጋደለችው። በላይ አለ። አያ አባ ያንን አጣገቤ እንድትሆን አሁን ገባ ካለ ስሚ፣ ጥሎሽ ሳይጣል ሽማግሌ ሳይላክ ማንም ከእጄ ሊወስድሽ አይችልም። አንተ እኮ አባቴ ብቻ አይደለም እህትሽም ወንድምሽም እንዲሁም ጠባቂሽ መድኃኒዓለም ይሻልሻል። እማ አባ ወይ ማ ናስቲ ይውድ እንዴት ነኝ? አምሮብኛል። እንደ ዛሬ ውብ ሆነሽ አይቼሽ አላውቅም። አትቀልድ። አቮካዶ ነው መሰለኝ በጣም ውብ አድርጎሻል። አባ በጥፊ ነው የምልሽ። እስኪ ይሄው አሁን እናንተን ሰው ሳይን እናትና ልጅ እንመስላለን? በፍጹም። አንተ ሽማግሌ ታላቄ፣ እኔ ታናሽ። አሁን እዚህ ቤተሰብ ላይ አንድ ነገር ቢጨምር ደስ ይለኛል። እውነት ግን አንድ ነገር ጎሏል። እኔ የቆምኩበት ቦታ ላይ ራሄል ብትቆም ነገሩ ፉል ሆነ ማለት ነው። አረ ማሜ ትሰማሻለች። ይልቅ ወደ ግብዣው ቶሎ እንሂድ ነይ። የምን መደንገጥ ነው? እንዳልጠራት። እሺ ወረኛ ልጥራት እንጂ ማሜ ጎበዝ፣ ምንድን ነው? እህል እኮ በቁሙ ነው የሚጠበቀው። ይሄ ነገር እኮ ምን አልበም ሆነ ኤግዚቢሽን እኮ ነው። የቤቱ አባወራ እየተጠበቀ ነው።
ሀረኛ ቤት ማወራ ማባወራ መማዬ ብቻ ነች። እናንተ ጀምሩ፣ እኔ ጠርቻለሁ። እሺ ጥራት ነው። ምን አይነቶቹ ናቸው? ፈጣሪ ምንድነው እየሆነ ያለው ነገር? አባ ዛሬ ምን ሆነሃል? ምን ሆንኩ? በጓደኛዬ ፊት እያሳፈርከኝ እኮ ነው። ቀን ምሳ ቀረበች፣ ጥላን ጠፋች። እንደገና ደግሞ እራት አቅርባ ትሄዳለች። ነውር አይደለም እንዴ? የቤታቸው ደንብ ሊሆን ይችላል። እና እንግዳ ጠርቶ ማንገላታት ነው የቤት ህግ። ይቅርታ አድርግልኝ፣ እኔ ከዚህ በኋላ ልጠብቅ አልችልም። እባክሽ ዘገየሽ እኮ። ውይ አባ ይኸው ጨረስኩ እኮ። ልመጣ ነው አባ። እኛን እዛ አስቀምጠሽ አንቺ እዚህ የምትሰሪያለሽ? እየለባበስኩ አይደል እንዴ አባ? መጣሁኝ። ይልቅ ሰዋሰው መጣች እንዴ? ይልቅ ሰውዬው ለመብላት ቸኩላል። ቶሎ በይ። ለነገሩ እሱ ድሮም ቢሆን ምግብ ቀርቦ መጠበቅ አይወድም። አንቺ በምን አወቅሽ? አይ እንዴ ነገርከኝ አይደል እንዴ? ምግብ ቀርቧል ማለት ለመብላት ቸኩሏል አልከኝ እኮ እንጂ እኔ ማየት አውቃለሁ። አንዳንድ ሰው እኮ እንደዛ ነው፣ አይወድም። ሂድ መጣሁ። በቃ ይኸው ጨረስኩ፣ ልወጣ ነው። ሂድ ቶሎ በል። እሺ ቶሎ በይ። ነይማ። በጣም ይቅርታ። ጥለናችሁ ጠፋን አይደል? እንግዲህ በጣም ይቅርታ ጥለናችሁ ጠፋን አይደል? ምንም ችግር የለም እንዴ። ጋባዥ ባይኖርም ግብዣው ደርሶናል። እየበላ ጥሩ ነው። ብሉሽ እየበላችሁ። አባዬ እኔ ጌቴ እኔ ፍቅር እንዴት ዋልሽልኝ? ደህና ዋልሽ? መብላት አልፈልግም። እኔም አልፈልግም። ምን ሆናችሁ ነው? ኧረ እባካችሁ እራት እንብላ እንጂ። ምንድን ነው? ኧረ ስለ እግዚአብሔር ምንድን ነው? ኧረ ስለ መድኃኒዓለም ምን ሆናችኋል? እራት እንብላ እንጂ። አባ ምንድን ነው የተፈጠረ? ቁጥረሽ እስቲ ልሂድ እንደ ላናግራቸው። ምንድን ነው? ምንድን ነው የሆንሽው? ምንም አይደለም አባዬ። ጥፋቱ የኔ ነው። ከዛ እዚህ ድረስ እኔ ሲለኝ ተንከርፍፌ የመጣሁት እኔ። ምን ማለት ነው? በትምህርት ምክንያት እኮ ብዙ ጊዜ አብረን ነበርን። አንድ ቀን እንኳን ስለ ፍቅረኛው ነግሮኝ አያውቅም። ፍቅረኛ እንዳለው ስላልነገረሽ ነው ወይስ ፍቅረኛ ስላለው ነው አሁን የተናደድሽው? ድብቅ ነው። እኔ ከዛ እዚህ ድረስ ግብዣውን አክብሬ የመጣው። ሆኖም እሱ ተፈቃሪውን አገኘሁት። ሪቾ፣ ፍቅር እኮ የሞት መድኃኒት ነው። እናትሽ በፍቅር አንቺን ባትሰጠኝ ኖሮ ሀዘኗን እንዴት እቋቋመው ነበር? እውነትህን ነው አባ። ይቅርታ አድርግልኝ። አንተን ግን አሳፈርኩ አይደል? ኧረ በጭራሽ በጭራሽ። ቆይ ኧረ እኔስ ያየሁት ነገር ስላስደነገጠኝ ነው ራጥዬ የመጣሁት። አንተ ምን ሆነህ ተከትለኝ የመጣው? ላንቺ ብዬ ነው እንዴ? እውነቴን ነው። ልጅቷ ስትመጣ እኮ እንዳራስ ነበር ነው ያደረገሽ። ጡር ብለሽ ስትወጪ እኔ አባትሽ የማንዘር ጎመንዘር አልኩና ተከተልኩሽ። ከሆነ ጥሩ። ለማንኛውም ጥሩ እንቅልፍ ተኝ እሺ። ደግሞ ጠዋት አንድ ቦታ ሄደን እንመጣለን በጊዜ። እሺ አባዬ። ደህና ደሪ። ደህና ደሪ። ቻው።
እሺ እንዴት ነው? እሺ ወደድሽው? በጣም አባ፣ በጣም ነው የሚያምረው። እውነት እውነት አባ። ያው ለኔ ነው አባ። ችግር የለም። ስሚ ከዚህ በኋላ እዚህ ሱቅ የምመጣው ልብስ ለመምረጥ ነው እንጂ ለሌላ ለምንም አይሆንም። ቴኬር እሺ። ላኛው ላሳይሻ። ምን ነው አባዬ? ሪች ክፍሏ ውስጥ የለችም። አባትዬውስ? እሱም የለም። ተቀይመውን ሄደዋል ማለት ነው። አይደረግም። ይህ የቅሌት ሁሉ ቅሌት ነው። ምን ጠብቀሽ ነበር? ምን ልትለኝ ፈልገህ ነው? ተከፍታብኛለች። ታውቂያለሽ፣ ይቅርታ የምጠይቅበት እድል አገኘው ብዬ ነበር የማስበው። አሁን ግን ሁሉም ነገር አክትሟል። ራሄል ልብ ያላት ሴት ናት። አንተን እምቢ ብትል እንኳን እኔ ራሴ ይዤት እመጣለሁ። ማን ነው? ሂድ እስቲ በር ክፈት። አጀው ሰው ግብዣ ጠርተህ እንዴት ነው ትተኛለህ እንዴ አንተ? እኛ በጠዋት ስንት ቦታ ደርሰናል። ዲ አንተ ምንድን ነው ቀንስ ቀንስ ቀንስ። ስማ እኔ እኮ ልጄ በጠዋት ይዤ ስፖርት ዱብ ዱብ የምንለው በዚህ እድሜ ለሰውነቷ ስለ ቀንስ። እሺ ችን አጥፋ አጥፋችን ችን አጥፋ። እንኳን ደስ አለ አባዬ ለመባል በቃ። ወይ ሪች፣ ትናንትና ሰዋሰው ስጠራኝ ሰምተሽ ነው አይደል እንዴ? አሁንም ልዳግምልኝ ነው እንዴ? ተይ እንጂ ሪች፣ ሰዋሰው እያልኩ የምነግርሽ እህቴ እኮ እሷ ነች። አረ የምርህን ነው? እመኚኝ እንጂ ሪቾ፣ የእናቴም የአባቴም ልጅ ናት። እነካሽ በይ እስቲ ነይ እንግባ አሁን። ምን ማለት ነው? በተከፈተ በር እንኳን ሰው ንፋስ ሽው ይላል። አንቺ ለምንድን ነው የምልሽ የማሰሚ? ለምንድን ነው ዘግተሽ የማተኘው? ያለ ልማዴ አላደርገውም። እሱ ቤትሽ ነው ልማድሽ። ምን ትላለች አንቺ?
አረ ማማዬ እንዴ ሹገሩን ሸንኮራ እንዳታስተፍዩ እንጂ በረድ አድርጊ። ምን ይመስላል በፈጣሪ አገዳ everything. ትናንትና ያዘዝኩን ምን አደረክ? አባ ኧረ እባክህ ይህን ፊልም አጥፋልኝ። ቆይማ አንዴ ይለቅ። ምንድን ነው ፍቅር እንደዚህ አይነት ፊልም ማየት? ምን ማለት ነው? ፍቅር ማለት እንደዚህ አስተማርሽ ነው ጨርሽ። ደግሞ እህት ሌሊት የምትቃዣውን ሰምታለች። የምን ቅዠት? ሌሊቱን ሙሉ ራሄል ስትል ነው ለምታውቅ። ማ እኔ የምን ራሄል? አልገባኝም። እማ ሰው እንዳይሰማሽ ኧረ እንዴ ስማ አባ እኔ ሳላቅ መቼም ምንም ነገር አይሆንም። እኔ እኮ እናታችሁም አባታችሁም ነኝ አይደል? በዚህ ግቢ ውስጥ ያላችሁ እኔ ደረጃ ፍቅር አውቃለሁ። የመመረቂያ ጽሑፋቸው በመመሳሰሉ የተነሳ ዩኒቨርሲቲው ውጤታቸውን ሊቀለብስ ጫፍ ደርሷል። ይሄ ሊሆን አይችልም። ልፋቴስ ይሁላ ዓመት ተስፋ ያደረገብኝ አባቴ የምልለው ነው። ምናልባት ከተሰጣችሁ የጥናት ሀሳብ የመረጣችሁት ተመሳሳይ ነበር? ተመሳሳይ እንዲሁም በሚስጥር ነው የመረጥነው። ሆኖም ከአማካሪ ውጭ ማንም አያውቅም። ሌላው ቀርቶ እንኳን ለአባቴ እንኳን አልነገርኩትም። ስሳይ በዚህ ዙሪያ ላይ የምትለን ነገር አለ? ጥፋቱ የኔ ነው። ምንድነው የምትፈልገው? ተረጋጊ እንጂ ራሄል። ምንድነው የምረጋጋው? ህይወቴን እኮ አበላሽተዋል። ዲኑን አልሰማም። መመረቅ ብሎ ነገር የለም ነው እሺ ያለኝ። ዲሞክራሲያዊ ሪፐብሊክ ኢትዮጵያ ህዝባዊ ዲሞክራሲያዊ ሪፐብሊክ ኢትዮጵያ እንመስርት እንገንባ። ዋይ እንደ ቀልድ 50 ዓመት ሊሞላው ነው። ይሄ ነገር እኮ በቃ 50 ዓመት ሊሞላው ነው። ያንተ ችግር ምን እንደሆነ ታውቃለህ አባ? እድሜን የምትለካው ነገር ደግሞ ምን በእድገት በህብረት ዘመቻ ነው ልትይ ነው? ስም የዛኔ የነበረ የሀገር ፍቅር ስሜት ዛሬ የለም። ያኔ ጣራ ይነካ ነበር። ምን እኔ እኮ ተቸገርኩ።
ቆይ የልደት ኬክ ላይ መልካም ልደት ላስብልልህ ወይስ መሬት ላራሹ የሚል ላጽፍልህ? አንቺ አመዳም ስሚ፣ በሀገሪቱ ውስጥ እስከ ዛሬ ድረስ የእድገት በህብረት ዘመቻንና የመሬት ላራሹን የመሰለ አዋጅ ታውጆ ያውቅ። በተለይ የመሬት ላራሹ መሬት ላልነበራቸው ጭቁን ኢትዮጵያውያን የመሬት ባለቤት ያደረገ ምርጥ ነው። ልንገርሽ፣ ምርጥ አዋጅ አዲናጭና እንዴ ጉዲት አንቺ ጉዲት። እኔ የምለው ግን የማከብረው የኔን ልደት ነው የደርግን ልደት ነው? ቆይ ላምጣውና ትቆርሳለህ። ያረስ ምን ነው የምታመጪው? መቆረሻውን ማሳሙ ነው። አይ እንደዚህ መቆም ኢትዮጵያ በየልቆሳው ነሽ አብረን እንቆሳው። ነክተሻል፣ እዚህ ጋር ነክተሻል። ቀምሰሽ ነው ዘባይ አባሙ ታለቀ ኦራዴሳ እና እኔ ምንድን ነው እንኳን ተወለድክልኝ የኔ ውድ አባት። እውነት አመሰግናለሁ የኔ ውድ ልጅ። ያው በዚህ በኩል ያለው የኔ ነው። እንዳልወልድ ትፈልጊ ነበር? እንዳልወለድ ትፈልጊያለሽ? አንቺ ይኸው እገልሻለሁ። ነግሬሻለሁ። ልቀቂ! ይሄንን ግርማ ልቀቂ እኮ ነው የምለው። ዛሬ ምን ሆናል ግን? ቆይ ልደት ያንተ ነው እንጂ እኔ ነው እንዴ? በራስ የምተማመን ሴት ነኝ ብለሽኛል ነበር። እና ምን ይፈጠር? በራስሽ ከተማመንሽ መተሽ አሳይኛ። ተናድጄ እንድመጣ ነው እንደፈለግከው? ላስገድድሽ አልፈልግም፣ ግን እንደምትመጪ ቃል ገብተሽልኝ ነበር። እንዳንተ ሌባና ውሸታም አይደለም። ለምን ብዬ ቃሌን አጥፋለሁ? እንዴ ይቅርታ ጠይቄሽም እንደዚህ ትይኛለሽ? ህይወት እኮ ነው። የመመረቂያ ወረቀቴ ውድቅ ቢሆን አልለቅህም። እሺ? ስለዚህ ቀርተሻል ማለት ነው። ብቻዬን አልመጣም። አባቴን አንተ አታውቀውም። ብቸኝነት በጣም ነው የሚፈራው። ቢሆንም ቃል ግን ቃል ነው። እኔ መች ረሳው አልኩ። መስሚያ ጥጥ ነው እንዴ? አባቴን ትቼው ልመጣ አልችልም። ግቢ እያለንም ከግቢ ወጥተሽም ሰበብሽ ማለቂያ የለውም ራይል። አንተ እናትን ብቻዋን ትታት ብትመጣ ደስ ይላል። የእኔ እናት እንዳንቺ አባት አይደለችማ። ለማንኛውም ውሳኔን አሳውቅሻለሁ። ምናልባት አብራችሁ ግድ ነው። አብረን ካልሆነ እንደቀረና መተቀመጥ። እርግጠኛ ነኝ እዚህ አድረው መሆን አለበት። ነግሬሽ ነበር ያለሽ ጊዜ እስከምመረቅ ድረስ ብቻ እንደሆነ። እርግጠኛ ነኝ የመመረቂያ ጽሑፍን ራሱ ያዘጋጀው በሰራተኞች ቅነሳ ላይ ነው አይደል? በምን አወቅሽ? ወይኔ ቀድሜ አንቺን አማክረሽ ቢሆን ኖሮ እኮ ከራይር ጋር ተመሳሳይ ጽሑፍ አላስገባም ነበር። ከእጅ ያዙት ወርቅ ከመዳብ አንድ ነው ይባል የለ? ወርቂቱ የለህም ወርቄ? እኔ የምልህ ተሳካልህ? አዎ፣ ግን ከአባቴ ጋር ነው የምመጣው አለች።
ቅልቅል ነው እንደ ጠራቸው። እንግዲህ እኔ የማወራላት ራሄል እንደዚህ ነች። ይኸውልህ ይሄኛው ህይወት ከትምህርቱ ፈተና ለየት ያለ ነው። ስለዚህ ፈጠን አድርገህ በእጅ አስገባት። አይ እህቴ ምክር እኮ ስትችይበት። ችግሩ ምንድን ነው? ላንቺ አያገለግልማ። ወሬኛ አንተም ለራሄል ጊዜ ሲሆን እኮ አፍ ይኮላትፋል። ላስታውስክ እንዴ? እሷን እኮ ስለምወዳት ነው። የስ ስለምታፈቅራት ታፍራታለህ። እንደዛ ነው ጉዳዩ። የኔ ወንድም እወዳለሁ። ኧረ ሰው ቶሎ ልቀቂኝ እንዴ! በዛፍ ስር የተጠለልኩ ነው መስለው በዚህ ቁመቴ። ይህ ወሬኛ አሁንም ማየኝ ስለ ግብዣ አዋራትና እንዘጋጅበት በል። እሺ ሪቾ አንቺ ምን ወንድን እንዴ? እብድ ሆነች ልጅ እንደው አባ አልሰጥም አልኩ። ምን ነው እንደ ጎረምሳ በሸሚዝ ልሂድ? እሺ እነሱ ጋር ግን አብረን ነው የምንሄደው። እሱን ነገር እኮ ተነጋግረናል አይደለም? በማይረባ ነገር ጊዜሽን አታባክኝ ብያለሁ አይደለም? አባ አንተ አይደል እንዴ ቃል ማክበር ያስተማርከኝ? ቃሌን ቃል የእምነት ዕዳ ነው ብላ ነገርከኝ። ልክ ነው። አዎ ቃሌን ማጠፍ አልፈልግም። እሺ እንደፈለግሽ ልብሽ የሚነግርሽን የፈለግሽውን ነገር ማድረግ ትችያለሽ። ጥዬማ ንቅንቅ አልልም እንዴ። አንተ አጠገቤ ከሌለ ተረጋግቼ መቀመጥ አልችልም። ግድ የለም እኔ እንደሆነ ብቸኝነቱን ለምጄዋለሁ። ለማንኛውም አብረን ካልሄድን አልመጣም ብዬዋለሁ። አረ ግድ የለም አንቺ ልብሽ ይሙላልሽ እንጂ እኔማ ምን ብቸኝነቱን ኖርኩበት እኮ። እባክህ አልሰማም። አሁን እግሬ ወጣ ሲል እግርሽን ኩርመት ታርገሽ ትቀመጪ። ማ አንተ እኔ ግርማ ይኸው እግርሽ ከዚች ደጅ ይለፍልኝ እንጂ ቆንጅዬ ልጅ ነበር ማመጣው። እንደዛ ነው እኔ አንቺ አባት በጣም ተልክሽ። አሁን ለሚያሽ ልጄ ነሽ ሚስቴ ነሽ አንቺ ቀናታ። እሺ እንዴት ነህ? ከግራጁዌሽን በኋላ እንደምጋብዛት ቃል ገባሁላት። እሷም ቃሏን ሰጠች። አሃ ቃልህን በቃሏ ነው ያሰረችው። እንደዛ ነውማ። አራት አካብድ። ይሄ እኮ በጣም ቀላል ነገር ነው። እውነት እኔ ለአንተ መሆን እችላለሁ። ደግሞ ይኸውልህ እንደፈለክ መሆን ትችላለህ። የፈለከውን ማድረግ ትችላለህ። ደስ ብሎኛል። አዎ እንዲህ ፈቅጄ ካልተገላገልኩ የባለፈውን ድብርት ደግሜ ማየት አልፈልግም። እሺ የገባሽ እኮ ነሽ የኔ እናት። እወዳለሁ ሲሲዬ፣ ካንተ ውጭ ማን አለኝና። ሲሲዬ ግን ትወዳታለህ? እወዳታለሁ ብልሽ ደግሰሽ ልትድርኝ ነው? እኔ ከዚህ በኋላ እንግዲህ አልቦሽ አርጎት ነው። አንቺማ ብታገቢልኝ ድል ባለ ሰርግ ነበር ደግሽ የምድርሽ። ይኸውልህ ውዴ፣ እኔ ከዚህ በኋላ ያንተን ዓለም ማየት ነው የምፈልገው። እሺ አይደለም አባቷን ዘር ማንዘሯን ሰብስባ ብትመጣ ለኔ ምንም ከባድ ነገር አይደለም። ባንተ የመጣ ነገር ሁሉ ለኔ አይከብደኝም። ደግሞ እኔ የምኖረው ለማን ነውና? ለእናንተ እኮ ነው። የገባሽ እኮ ነሽ ማይ ይሉት ወዳል። እሺ ስለዚህ ከዚህ በኋላ ስላለው ነገር እናወራለን። ምን ማድረግ እንዳለብን። እሺ በቃ አሁን ደርሰናል። እጠብቃለሁ። እንትን እኮ ነው ይቅርታ፣ የት ነው ማውቃት እያልኩ ሳሰላሰል አሁን ልጆቹ ሲስቁ ትዝ አለኝ። ጁስ ቤት አካባቢ አጠፊም አይደል? በጣም ይቅርታ፣ ፊቴን ለመታጠብ እየተዘጋጀው እያለ ነው የመጣችሁብኝ። ይቅርታ ጠይቄያለሁ። ለእናንተ ልጆች ዛሬ እንደው ቪምቶ ነገር ብታገኙልኝ። እባካችሁን ግቡ። እሺ። ለማንኛው ግርማ እባላለሁ። እኔም መሰረት እባላለሁ። ማን አልሽኝ? መሰረት። እሷ ልጄ ነች፣ ራሄል ትባላለች። እሺ ርችዬ፣ እሺ በሉ ግቡ።
እንግዲህ ላንቺ ተዘጋጀ ክፍል ነው። ቀለሙ ምናምን ልቀያይርልሽ ነበር ግን ጊዜ አጠረኝ። ትቀልዳለህ እንዴ? ለመዝናናት እንጂ እኮ የቤት ጣቶልኝ አይደለም የመጣሁት። እሺ አባቴስ? ቀጣዩ ክፍል ተዘጋጅቷል። ላንቺ ደህንነት እኮ እንዲሰማሽ ብዬ ነው ክፍል የለቀኩልሽ። አመሰግናለሁ እንድል ነው እንዴ? ጋባዥ እኮ ነው። ምቾቴን መጠበቅ ደግሞ ግዴታ ነው። ወይሬች ደረቅ እኮ ነሽ። እባክህ በገዛ ሜዳ ላይ ነጥዋት ትጣል። ለሲሳይ እንዴ ግብዣ ጠርተህ አምጥተህ በታተን ልታስተኛን ነው እንዴ? ኧረ እንዲመቻችሁ ብለን ነው። ግብዣውን ከመደብ ትግል ጀመርከዋ? የምን የመደብ ትግል? ስማ እንጂ በእንግድነት ጠርተህ ለያይተህ የምታስተኛን ያሰብከው ነገር አለ እንዴ? ኧረ በፍጹም ለእናንተ እንዲመቻችሁ ብለን እኮ ነው። ይሁን ለሲሳይ ይሁን። ደግሞ ምንድን ነው እችን ቀፈቷ ምንድን ነች? እንደኛ ለመሆን አንተማ ሸንቀጥ ብትል ፈልጋለሁ። እሺ እንዴ አባ ልጁን እኮ አስጨነቅከው። ምን ሆነ ነው? ተይ እንጂ አስጨነቅኩት። አንቺ ግን ብቻሽን ለመተኛ ታስበሽ ነበር እንዴ? ከገባን ጀምሮ እናትየው በተቀባቸው አቮካዶ አሾፍክባት። አንቺ እንዴ ምን ታወራለች እንዴ? እኔ ሆኜ ነው እንጂ አንገቷን ጠምዝዤ አቮካዶ ልመጣው ነበርኩ ጁስ መስሎ። አባ ዝም በል። ለምን ነው ዝም ብለው? አቮካዶ ጣላው፣ በጣም ጣላው አቮካዶ። የኔ ጉረኛ በፊት ሴት ስትወደው ነው፣ ግን ትንሽ ፈጠን አልክ። አቀዝቅዘው እንጂ ተጋባዥ እኮ ነህ። ለሆነ ስሚ፣ ባንቺ የመጣብኝን የማልችለው ሞትን ብቻ ነው። አባ በነፃነት እኮ ነው ያሳደግከኝ። የሰጠኝን እንጂ እኮ ሌላ ነገር ኬት አምጥቼ እኖራለሁ። በይ በነፃነት ብረሪሽ። በረጅም ገመድ አስሮ እንዳለብሽ ብረር ያለ እንዴ? ይሁን እስኪ እናያለን። ቻው። ምን ማለት ነው? አንገናኝም እንዴ? ቻው። አንቺ እንዴት አባሽን አማረብሽ? በእናትሽ የአባቷ ልጅ እኮ ነው። የአባቷ ልጅ እናቷን መሳይ አጋደለችው። በላይ አለ። አያ አባ ያንን አጣገቤ እንድትሆን አሁን ገባ ካለ ስሚ፣ ጥሎሽ ሳይጣል ሽማግሌ ሳይላክ ማንም ከእጅ ሊወስድሽ አይችልም። አንተ እኮ አባቴ ብቻ አይደለም እህትሽም ወንድምሽም እንዲሁም ጠባቂሽ መድኃኒዓለም ይሻልሻል። እማ አባ ወይ ማ ናስቲ ሊውድ እንዴት ነኝ? አምሮብኛል። እንደ ዛሬ ውብ ሆነሽ አይቼሽ አላውቅም። አትቀልድ። አቮካዶ ነው መሰለኝ በጣም ውብ አድርጎሻል። አባ በጥፊ ነው የምልሽ። እስኪ ይሄው አሁን እኔ እናንተን ሰው ሲያይን እናትና ልጅ እንመስላለን? በፍጹም። አንተ ሽማግሌ ታላቄ፣ እኔ ታናሽ። አሁን እዚህ ቤተሰብ ላይ አንድ ነገር ቢጨምር ደስ ይለኛል። እውነት ግን አንድ ነገር ጎሏል። እኔ የቆምኩበት ቦታ ላይ ራሄል ብትቆም ነገሩ ፉል ሆነ ማለት ነው። አረ ማሜ ትሰማሻለች። ይልቅ ወደ ግብዣው ቶሎ እንሂድ ነይ። የምን መደንገጥ ነው? እንዳልጠራት። እሺ ወረኛ ልጥራት እንጂ ማሜ ጎበዝ ምንድን ነው? እህል እኮ በቁሙ ነው የሚጠበቀው። ይሄ ነገር እኮ ምን አልበም ሆነ ኤግዚቢሽን እኮ ነው። የቤቱ አባወራ እየተጠበቀ ነው።
አረኛ ቤት ማባወራ መማዬ ብቻ ነች። እናንተ ጀምሩ፣ እኔ ጠርቻለሁ። እሺ ጥራትና ምን አይነቶቹ ናቸው? ፈጣሪ ምንድነው እየሆነ ያለው ነገር? አባ ዛሬ ምን ሆነሃል? ምን ሆንኩ? በጓደኛዬ ፊት እያሳፈርከኝ እኮ ነው። ቀን ምሳ ቀረበች፣ ጥላን ጠፋች፣ እንደገና ደግሞ እራት አቅርባ ትሄዳለች። ነውር አይደለም እንዴ? የቤታቸው ደንብ ሊሆን ይችላል እና እንግዳ ጠርቶ ማንገላታት ነው የቤት ህግ። ይቅርታ አድርግልኝ፣ እኔ ከዚህ በኋላ ልጠብቅ አልችልም። ዘገየሽ እኮ። ውይ አባ ይኸው ጨረስኩ እኮ። ልመጣ ነው አባ። እኛን እዛ አስቀምጠሽ አንቺ እዚህ የምትሰሪያለሽ? እየለባበስኩ አይደል እንዴ አባ? መጣሁኝ። ይልቅ ሰው መጣች እንዴ? ይልቅ ሰውዬው ለመብላት ቸኩላል። ቶሎ በይ። ለነገሩ እሱ ድሮም ቢሆን ምግብ ቀርቦ መጠበቅ አይወድም። አንቺ በምን አወቅሽ? አይ እንዴ ነገርከኝ አይደል እንዴ? ምግብ ቀርቧል ማለት ለመብላት ቸኩሏል አልከኝ እኮ እንጂ እኔም ማየት አውቃለሁ። አንዳንድ ሰው እኮ እንደዛ ነው፣ አይወድም። ሂድ መጣሁ። በቃ ይኸው ጨረስኩ፣ ልወጣ ነው። ሂድ ቶሎ በል። እሺ ቶሎ በይ። ነይማ። በጣም ይቅርታ። ጥለናችሁ ጠፋን አይደል? እንግዲህ በጣም ይቅርታ ጥለናችሁ ጠፋን አይደል? ምንም ችግር የለም እንዴ። ጋባዥ ባይኖርም ግብዣው ደርሶናል። እየበላ ጥሩ ነው። ብሉሽ እየበላችሁ። አባዬ እኔ ጌቴ እኔ ፍቅር እንዴት ዋልሽልኝ? ደህና ዋልሽ? መብላት አልፈልግም። እኔም አልፈልግም። ምን ሆናችሁ ነው? ኧረ እባካችሁ እራት እንብላ እንጂ። ምንድን ነው? ኧረ ስለ እግዚአብሔር ምንድን ነው? ኧረ ስለ መድኃኒዓለም ምን ሆናችኋል? እራት እንብላ እንጂ። አባ ምንድን ነው የተፈጠረ? ፍቅረሽ እስቲ ልሂድ እንደ ላናግራችሁ። ምንድን ነው? ምንድን ነው የሆንሽው? ምንም አይደለም አባዬ። ጥፋቱ እኔ ነው። ከዛ እዚህ ድረስ እኔ ሲለኝ ተንከርፍፌ የመጣሁት እኔ። ምን ማለት ነው? በትምህርት ምክንያት እኮ ብዙ ጊዜ አብረን ነበርን። አንድ ቀን እንኳን ስለ ፍቅረኛው ነግሮኝ አያውቅም። ፍቅረኛ እንዳለው ስላልነገረሽ ነው ወይስ ፍቅረኛ ስላለው ነው አሁን የተናደድሽው? ድብቅ ነው። እኔ ከዛ እዚህ ድረስ ግብዣውን አክብሬ የመጣው። ሆኖም እሱ ተፈቃሪውን አገኘት። ሪቾ፣ ፍቅር እኮ የሞት መድኃኒት ነው። እናትሽ በፍቅር አንቺን ባትሰጠኝ ኖሮ ሀዘኗን እንዴት ተቋቋመው ነበር? እውነትህን ነው አባ። ይቅርታ አድርግልኝ። አንተን ግን አሳፈርኩ አይደል? ኧረ በጭራሽ በጭራሽ። ቆይ ኧረ እኔስ ያየሁት ነገር ስላስደነገጠኝ ነው ራጥዬ የመጣሁት። አንተ ምን ሆነህ ተከትለኝ የመጣው? ላንቺ ብዬ ነው እንዴ? እውነቴን ነው። ልጅቷ ስትመጣ እኮ እንዳራስ ነበር ነው ያደረገሽ። ጡር ብለሽ ስትወጪ እኔ አባትሽ የማንዘር ጎመንዘር አልኩና ተከተልኩሽ። ከሆነ ጥሩ ነው። ለማንኛውም ጥሩ እንቅልፍ ተኝ እሺ። ደግሞ ጠዋት አንድ ቦታ ሄደን እንመጣለን በጊዜ። እሺ አባዬ። ደህና ደሪ። ደህና ደሪ። ቻው።
እሺ እንዴት ነው? እሺ ወደድሽው? በጣም አባ፣ በጣም ነው የሚያምረው። እውነት እውነት አባ። ያው ለኔ ነው አባ። ችግር የለም። ስሚ ከዚህ በኋላ እዚህ ሱቅ የምመጣው ልብስ ለመምረጥ ነው እንጂ ለሌላ ለምንም አይሆንም። ቴኬር እሺ። ላኛው ላሳይሻ። ምን ነው አባዬ? ሪች ክፍሏ ውስጥ የለችም። አባትዬውስ? እሱም የለም። ተቀይመውን ሄደዋል ማለት ነው። አይደረግም። ይህ የቅሌት ሁሉ ቅሌት ነው። ምን ጠብቀሽ ነበር? ምን ልትለኝ ፈልገህ ነው? ተከፍታብኛለች። ታውቂያለሽ፣ ይቅርታ የምጠይቅበት እድል አገኘው ብዬ ነበር የማስበው። አሁን ግን ሁሉም ነገር አክትሟል። ራሄል ልብ ያላት ሴት ናት። አንተን እምቢ ብትል እንኳን እኔ ራሴ ይዤት እመጣለሁ። ማን ነው? ሂድ እስቲ በር ክፈት። አጅሬው ሰው ግብዣ ጠርተህ እንዴት ነው ትተኛለህ እንዴ አንተ? እኛ በጠዋት ስንት ቦታ ደርሰናል። ዲ አንተ ምንድን ነው ቀንስ ቀንስ ቀንስ። ስማ እኔ እኮ ልጄ በጠዋት ይዤ ስፖርት ዱብ ዱብ የምንለው በዚህ እድሜ ለሰውነቷ ስለ ቀንስ። እሺ ችን አጥፋ አጥፋችን ችን አጥፋ። እንኳን ደስ አለ አባዬ ለመባል በቃ። ወይ ሪች፣ ትናንትና ሰዋሰው ስጠራኝ ሰምተሽ ነው አይደል እንዴ? አሁንም ልዳግምልኝ ነው እንዴ? ተይ እንጂ ሪች፣ ሰዋሰው እያልኩ የምነግርሽ እህቴ እኮ እሷ ነች። አረ የምርህን ነው? እመኚኝ እንጂ ሪቾ፣ የእናቴም የአባቴም ልጅ ናት። እነካሽ በይ እስቲ ነይ እንግባ አሁን። ምን ማለት ነው? በተከፈተ በር እንኳን ሰው ንፋስ ሽው ይላል። አንቺ ለምንድን ነው የምልሽ የማሰሚ? ለምንድን ነው ዘግተሽ የማተኘው? ያለ ልማዴ አላደርገውም። እሱ ቤትሽ ነው ልማድሽ። ምን ትላለች አንቺ?
አረ ማማዬ እንዴ ሹገሩን ሸንኮራ እንዳታስተፍዩ እንጂ በረድ አድርጊ። ምን ይመስላል በፈጣሪ አገዳ Everything. ትናንትና ያዘዝኩን ምን አደረክ? አባ ኧረ እባክህ ይህን ፊልም አጥፋልኝ። ቆይማ አንዴ ይለቅ። ምንድነው ፍቅር እንደዚህ አይነት ፊልም ማየት? ምን ማለት ነው? ፍቅር ማለት ነው ደግሞ እህት ሌሊት የምትቃዣውን ሰምታለች። የምን ቅዠት? ሌሊቱን ሙሉ ራሄል ስትል ነው ለምታል። ማ እኔ የምን ራሄል? አልገባኝም። እማ ሰው እንዳይሰማሽ ረዲ ስማ አባ እኔ ሳላቅ መቼም ምንም ነገር አይሆንም። እኔ እኮ እናታችሁም አባታችሁም ነኝ አይደል? በዚህ ግቢ ውስጥ ያላችሁን የደረጃ ፉክክር አውቃለሁ። የመመረቂያ ጽሑፋቸው በመመሳሰሉ የተነሳ ዩኒቨርሲቲው ውጤታቸውን ሊቀለብስ ጫፍ ደርሷል። ይሄ ሊሆን አይችልም። ልፋቴስ ይሁላ ዓመት ተስፋ ያደረገብኝ አባቴ የምልለው ነው። ምናልባት ከተሰጣችሁ የጥናት ሀሳብ የመረጣችሁት ተመሳሳይ ነበር እንዴ? ተመሳሳይ እንዲሁም በሚስጥር ነው የመረጥነው። ሆኖም ከአማካሪ ውጭ ማንንም አያውቅም። ሌላው ቀርቶ እንኳን ለአባቴ እንኳን እኮ አልነገርኩትም። ስሳይ በዚህ ዙሪያ ላይ የምትለን ነገር አለ? ጥፋቱ የኔ ነው። ምንድነው የምትፈልገው? ተረጋጊ እንጂ ራሄል። ምንድነው የምረጋጋው? ህይወቴን እኮ አበላሽተዋል። ዲኑን አልሰማም? መመረቅ ብሎ ነገር የለም ነው እሺ ያለኝ። ዲሞክራሲያዊ ሪፐብሊክ ኢትዮጵያ ህዝባዊ ዲሞክራሲያዊ ሪፐብሊክ ኢትዮጵያ እንመስርት እንገንባ። ዋይ እንደ ቀልድ 50 ዓመት ሊሞላው ነው። ይሄ ነገር እኮ በቃ 50 ዓመት ሊሞላው ነው። ያንተ ችግር ምን እንደሆነ ታውቃለህ አባ? እድሜን የምትለካው ነገር ደግሞ ምን በእድገት በህብረት ዘመቻ ነው ልትይ ነው? ስም የዛኔ የነበረ የሀገር ፍቅር ስሜት ዛሬ የለም። ያኔ ጣራ ይነካ ነበር። ምን እኔ እኮ ተቸገርኩ።
ቆይ የልደት ኬክ ላይ መልካም ልደት ላስብልልህ ወይስ መሬት ላራሹ የሚላጽፍልህ? አንቺ አመዳም ስሚ፣ በሀገሪቱ ውስጥ እስከ ዛሬ ድረስ የእድገት በህብረት ዘመቻንና የመሬት ላራሹን የመሰለ አዋጅ ታውጆ ያውቃል። በተለይ የመሬት ላራሹ መሬት ላልነበራቸው ጭቁን ኢትዮጵያውያን የመሬት ባለቤት ያደረገ ምርጥ ነው። ልንገርሽ፣ ምርጥ አዋጅ ሆዲናጭና እንዴ ጉዲት አንቺ ጉዲት። እኔ የምለው ግን የማከብረው የኔን ልደት ነው የደርግን ልደት ነው? ናምጣውና ትቆርሳለህ። ያራስ ምን ነው የምታመጪው? መቆረሻውን ማሳመኑ ነው። አይ እንደዚህ መቆም ኢትዮጵያ እየልቆረሳው ነሽ አብረን እንቆርሳው። ነክተሻል፣ እዚህ ጋር ነክተሻል። ቀምሰሽ ነው ዝም በይ። አባሙ ታለቀ ኦራዴታ እና እኔ ምንድን ነው እንኳን ተወለድክልኝ የኔ ውድ አባት። እውነት አመሰግናለሁ የኔ ውድ ልጅ። ያው በዚህ በኩል ያለው የኔ ነው። እንዳልወለድ ትፈልጊ ነበር? እንዳልወለድ ትፈልጊያለሽ? አንቺ ይኸው እገልሻለሁ። ነግሬሻለሁ። ልቀቂ! ይሄንን ግርማ ልቀቂ እኮ ነው የምለው። ዛሬ ምን ሆናል ግን? አንቺ ምንድን ነሽ? እስቲ ቆይ ልደት ያንተ ነው እንጂ እኔ ነው እንዴ? በራስ የምተማመን ሴት ነኝ ብለሽኛል ነበር። እና ምን ይፈጠር? በራስሽ ከተማመንሽ መተሽ አሳይኛ። ተናድጄ እንድመጣ ነው እንዴ ፈለግከው? ላስገድድሽ አልፈልግም፣ ግን እንደምትመጪ ቃል ገብተሽልኝ ነበር። እንዳንተ ሌባና ውሸታም አይደለሁም። ለምን ብዬ ቃሌን አጥፋለሁ? እንዴ ይቅርታ ጠይቄሽም እንደዚህ ትይኛለሽ? ህይወት እኮ ነው። የመመረቂያ ወረቀቴ ውድቅ ቢሆን አልለቅህም። እሺ ስለዚህ ቀርተሻል ማለት ነው። ብቻዬን አልመጣም። አባቴን አንተ አታውቀውም። ብቸኝነት በጣም ነው የሚፈራው። ቢሆንም ቃል ግን ቃል ነው። እኔ መች ረሳሁ አልኩ። መስሚያ ጥጥ ነው እንዴ? አባቴን ትቼው ልመጣ አልችልም። ግቢ እያለንም ከግቢ ወጥተሽም ሰበብሽ ማለቂያ የለውም ራይል። አንተ እናትን ብቻዋን ትታት ብትመጣ ደስ ይላል። የእኔ እናት እንዳንቺ አባት አይደለችማ። ለማንኛውም ውሳኔን አሳውቅሻለሁ። ምናልባት አብራችሁ ግድ ነው። አብረን ካልሆነ እንደቀረና ተቀመጥ። እርግጠኛ ነኝ እዚህ አድረው መሆን አለበት። ነግሬሽ ነበር ያለሽ ጊዜ እስከምመረቅ ድረስ ብቻ እንደሆነ። እርግጠኛ ነኝ የመመረቂያ ጽሑፍን ራሱ ያዘጋጀው በሰራተኞች ቅነሳ ላይ ነው አይደል? በምን አወቅሽ? ወይኔ ቀድሜ አንቺን አማክረሽ ቢሆን ኖሮ እኮ ከራይር ጋር ተመሳሳይ ጽሑፍ አላስገባም ነበር። ከእጅ ያዙት ወርቅ ከመዳብ አንድ ነው ይባል የለ? ወርቂቱ የለህም ወርቄ? እኔ የምልህ ተሳካል? አዎ፣ ግን ከአባቴ ጋር ነው የምመጣው አለች።
ቅልቅል ነው እንደ ጠራቸው። እንግዲህ እኔ ማወራላት ራሄል እንደዚህ ነች። ይኸውልህ ይሄኛው ህይወት ከትምህርቱ ፈተና ለየት ያለ ነው። ስለዚህ ፈጠን አድርገህ በእጅ አስገባት። አይ እህቴ ምክር እኮ ስትችይበት። ችግሩ ምንድን ነው? ላንቺ አያገለግልማ። ወሬኛ አንተም ለራሄል ጊዜ ሲሆን እኮ አፍ ይኮላተፋል። ላስታውስክ እንዴ? እሷን እኮ ስለምወዳት ነው። የስ ስለምታፈቅራት ታፍራታለህ። እንደዛ ነው ጉዳዩ። የኔ ወንድም እወዳለሁ። አረሷ ሰው ቶሎ ልቀቂኝ እንዴ! በዛው ስሬ ተለልኩ ነው መስሎ በዚህ ቁመቴ። ይህ ወሬኛ አሁንም አየኝ ስለ ግብዣ አዋራትና እንዘጋጅበት በል። እሺ ሪቾ አንቺ ምን ወንድን እንዴ? እብድ ሆነች ልጅ እንደው አልሰጥም አባ። አንተ አታስፈኛ እንጂ አባ አልሰጥም አልኩ። ምን ነው እንደ ጎረምሳ በሸሚዝ ልሂድ? እሺ ነሰጋ ግን አብረን ነው የምንሄደው። እሱን ነገር እኮ ተነጋግረናል አይደለም? በማይረባ ነገር ጊዜሽን አታባክኝ ብያለሁ አይደለም? አባ አንተ አይደል እንዴ ቃል ማክበር ያስተማርከኝ? ቃል ያን ቃል የእምነት ዕዳ ነው ብላ አልነገርከኝም? ልክ ነው። አዎ ቃሌን ማጠፍ አልፈልግም። እሺ እንደፈለግሽ ልብሽ የሚነግርሽን የፈለግሽውን ነገር ማድረግ ትችያለሽ። ጥዬማ ንቅንቅ አልልም እንዴ። አንተ አጠገቤ ከሌለ ተረጋግቼ መቀመጥ አልችልም። ግድ የለም እኔ እንደሆነ ብቸኝነቱን ለምጄዋለሁ። ለማንኛውም አብረን ካልሄድን አልመጣም ብዬዋለሁ። አረ ግድ የለም አንቺ ልብሽ ይሙላልሽ እንጂ እኔማ ምን ብቸኝነቱን ኖርኩበት እኮ። እባክህ አልሰማም። አሁን እግሬ ወጣ ሲል እግርሽን ኩርመት አድርገሽ ትቀመጪ። ማ አንተ እኔ ግርማ ይኸው እግርሽ ከዚች ደጅ ይለፍልኝ እንጂ ቆንጅዬ ልጅ ነበር ማመጣው። እንደዛ ነው እኔ አንቺ አባት አጣጥልኩሽ። አሁን ለሚያሽ ልጄ ነሽ ሚስቴ ነሽ አንቺ ቀናታ። እሺ እንዴት ነህ? ከግራጁዌሽን በኋላ እንደምጋብዛት ቃል ገባሁላት። እሷም ቃሏን ሰጠች። አሃ ቃልህን በቃሏ ነው ያሰረችው። እንደዛ ነውማ። አራት አካብድ። ይሄ እኮ በጣም ቀላል ነገር ነው። እውነት እኔ ለአንተ መሆን እችላለሁ። ደግሞ ይኸውልህ እንደፈለክ መሆን ትችላለህ። የፈለከውን ማድረግ ትችላለህ። ደስ ብሎኛል። አዎ እንዲህ ፈቅጄ ካልተገላገልኩ የባለፈውን ድብርት ደግሜ ማየት አልፈልግም። እሺ የገባሽ እኮ ነሽ የኔ እናት። እወዳለሁ ሲሲዬ፣ ካንተ ውጭ ማን አለኝና። ሲሲዬ ግን ትወዳታለህ? እወዳታለሁ ብልሽ ደግሰሽ ልትድርኝ ነው? እኔ ከዚህ በኋላ እንግዲህ አልቦሽ አርጎት ነው። አንቺማ ብታገቢልኝ ድል ባለ ሰርግ ነበር ደግሽ የምድርሽ። ይኸውልህ ውዴ፣ እኔ ከዚህ በኋላ ያንተን ዓለም ማየት ነው የምፈልገው። እሺ አይደለም አባቷን ዘር ማንዘሯን ሰብስባ ብትመጣ ለኔ ምንም ከባድ ነገር አይደለም። ባንተ የመጣ ነገር ሁሉ ለኔ አይከብደኝም። ደግሞ እኔ የምኖረው ለማን ነውና? ለእናንተ እኮ ነው። የገባሽ እኮ ነሽ ማይ ይሉት ወዳል። እሺ ስለዚህ ከዚህ በኋላ ስላለው ነገር እናወራለን። ምን ማድረግ እንዳለብን። እሺ በቃ አሁን ደርሰናል። እጠብቃለሁ። እንትን እኮ ነው ይቅርታ፣ የት ነው ማውቃት እያልኩ ሳሰላሰል አሁን ልጆቹ ሲስቁ ትዝ አለኝ። ጁስ ቤት አካባቢ አጠፊም አይደል? በጣም ይቅርታ፣ ፊቴን ለመታጠብ እየተዘጋጀው እያለ ነው የመጣችሁብኝ። ይቅርታ ጠይቄያለሁ። ለእናንተ ልጆች ዛሬ እንደው ቪምቶ ነገር ብታገኙልኝ። እባካችሁን ግቡ ግቡ። እሺ ለማንኛውም ግርማ እባላለሁ። እኔም መሰረት እባላለሁ። ማናልሽኝ? መሰረት መሰረት እሷ ልጄ ነች፣ ራሄል ትባላለች። እሺ ርችዬ፣ እሺ በሉ ግቡ።
እንግዲህ ላንቺ የተዘጋጀ ክፍል ነው። ቀለሙ ምናምን ልቀያይርልሽ ነበር ግን ጊዜ አጠረኝ። ትቀልዳለህ እንዴ? ለመዝናናት እንጂ እኮ የቤት ጣቶልኝ አይደለም የመጣሁት። እሺ አባቴስ? ቀጣዩ ክፍል ተዘጋጅቷል። ላንቺ ደህንነት እኮ እንዲሰማሽ ብዬ ነው ክፍል የለቀኩልሽ። አመሰግናለሁ እንድልህ ነው እንዴ? ጋባዥ እኮ ነህ። ምቾቴን መጠበቅ ደግሞ ግዴታ ነው። ዌሬች ደረቅ እኮ ነሽ። እባክህ በገዛ ሜዳ ላይ ነጥብ አትጣል። ለሲሳይ እንዴ ግብዣ ጠርተህ አምጥተህ በታትን ልታስተኛል ነው እንዴ? ኧረ እንዲመቻችሁ ብለን ነው። ግብዣውን ከመደብ ትግል ጀመርከዋ? የምን የመደብ ትግል? ስማ እንጂ በእንግድነት ጠርተህ ለያይተህ የምታስተኛል ያሰብከው ነገር አለ እንዴ? ኧረ በፍጹም ለእናንተ እንዲመቻችሁ ብለን እኮ ነው። ይሁን ለሲሳይ ይሁን። ደግሞ ምንድን ነው እችን ቀፈቷ ምንድን ነች? እንደኛ ለመሆን አንተማ ሸንቀጥ ብትል ፈልጋለሁ። እሺ እንዴ አባ ልጁን እኮ አስጨነቅከው። ምን ሆነ ነው? ተይ እንጂ አስጨነቅኩት። አንቺ ግን ብቻሽን ለመተኛ ታስበሽ ነበር እንዴ? ከገባን ጀምሮ እናትየው በተቀባቸው አቮካዶ አሾፍክባት። አንቺ እንዴ ምን ታወራለች እንዴ? እኔ ሆኜ ነው እንጂ አንገቷን ጠምዝዤ አቮካዶ ልመጣው ነበርኩ ጁስ መስሎ። አባ ዝም በል። ለምን ነው ዝም ብለው? አቮካዶ ጣላሁ፣ በጣም ጣላሁ አቮካዶ። የኔ ጉረኛ በፊት ሴት ስትወደው ነው፣ ግን ትንሽ ፈጠን አልክ። አቀዝቅዘው እንጂ ተጋባዥ እኮ ነህ። ለሆነ ስሚ፣ ባንቺ የመጣብኝን የማልችለው ሞትን ብቻ ነው። አባ በነፃነት እኮ ነው ያሳደግከኝ። የሰጠኝን እንጂ እኮ ሌላ ነገር ኬት አምጥቼ እኖራለሁ። በይ በነፃነት ብረሪሽ። በረጅም ገመድ አስሮ እንዳለብሽ ብረር ያለ እንዴ? ይሁን እስኪ እናያለን። ቻው። ምን ማለት ነው? አንገናኝም እንዴ? ቻው። አንቺ እንዴት አባሽን አማረብሽ? በእናትሽ የአባቷ ልጅ እኮ ነው። የአባቷ ልጅ እናቷን መሳይ አጋደለችው። በላይ አለ። አያ አባ ያንን አጣገቤ እንድትሆን አሁን ገባ ካለ ስሚ፣ ጥሎሽ ሳይጣል ሽማግሌ ሳይላክ ማንም ከእጅ ሊወስድሽ አይችልም። አንተ እኮ አባቴ ብቻ አይደለም እህትሽም ወንድምሽም እንዲሁም ጠባቂሽ መድኃኒዓለም ይሻልሻል። እማ አባ ወይማ ናስቲ ሊውድ እንዴት ነኝ? አምሮብኛል። እንደ ዛሬ ውብ ሆነሽ አይቼሽ አላውቅም። አትቀልድ። አቮካዶ ነው መሰለኝ በጣም ውብ አድርጎሻል። አባ በጥፊ ነው የምልሽ። እስኪ ይሄው አሁን እናንተን ሰው ሳይን እናትና ልጅ እንመስላለን? በፍጹም። አንተ ሽማግሌ ታላቄ፣ እኔ ታናሽ። አሁን እዚህ ቤተሰብ ላይ አንድ ነገር ቢጨምር ደስ ይለኛል። እውነት ግን አንድ ነገር ጎሏል። እኔ የቆምኩበት ቦታ ላይ ራሄል ብትቆም ነገሩ ፉል ሆነ ማለት ነው። አረ ማሚ ትሰማሻለች። ይልቅ ወደ ግብዣው ቶሎ እንሂድ ነይ። የምን መደንገጥ ነው? እንዳልጠራት። እሺ ወረኛ ልጥራት እንጂ ማሚ እየጨረስኩ ነው። እሺ ቶሎ ተዘጋጂ ነው። ጨረስኩ። ከሳጫው ጎበዝ፣ ምንድን ነው? እህል እኮ በቁሙ ነው የሚጠበቀው። ይሄ ነገር እኮ ምን አልበም ሆነ ኤግዚቢሽን እኮ ነው። የቤቱ አባወራ እየተጠበቀ ነው።
ሀረኛ ቤት ማወራም አባወራም ማየ ብቻ ነች። እናንተ ጀምሩ፣ እኔ ጠርቻለሁ። እሺ ጥራት ነው። ምን አይነቶቹ ናቸው? ፈጣሪ ምንድነው እየሆነ ያለው ነገር? አባ ዛሬ ምን ሆነሃል? ምን ሆንኩ? በጓደኛዬ ፊት እያሳፈርከኝ እኮ ነው። ቀን ምሳ አቀረበች፣ ጥላን ጠፋች። እንደገና ደግሞ እራት አቅርባ ትሄዳለች። ነውር አይደለም እንዴ? የቤታቸው ደንብ ሊሆን ይችላል። እና እንግዳ ጠርቶ ማንገላታት ነው የቤት ህግ። ይቅርታ አድርግልኝ፣ እኔ ከዚህ በኋላ ልጠብቅ አልችልም። እንቺ ዘገየሽ እኮ። ውይ አባ ይኸው ጨረስኩ እኮ። ልመጣ ነው አባ። እኛን እዛ አስቀምጠሽ አንቺ እዚህ የምትሰሪያለሽ? እየለባበስኩ አይደል እንዴ አባ? መጣሁኝ። ይልቅ ሰዋሰው መጣች እንዴ? ይልቅ ሰውየው ለመብላት ቸኩላል። ቶሎ በይ። ለነገሩ እሱ ድሮም ቢሆን ምግብ ቀርቦ መጠበቅ አይወድም። አንቺ በምን አወቅሽ? አይ እንዴ ነገርከኝ አይደል እንዴ? ምግብ ቀርቧል ማለት ለመብላት ቸኩሏል አልከኝ እኮ እንጂ እኔ ማየት አውቃለሁ። አንዳንድ ሰው እኮ እንደዛ ነው፣ አይወድም። ሂድ መጣሁ። በቃ ይኸው ጨረስኩ፣ ልወጣ ነው። ሂድ ቶሎ በል። እሺ ቶሎ በይ። ነይማ። በጣም ይቅርታ። ይቅርታ ጥለናችሁ ጠፋን አይደል? እንግዲህ በጣም ይቅርታ ጥለናችሁ ጠፋን አይደል? ምንም ችግር የለም እንዴ። ጋባዥ ባይኖርም ግብዣው ደርሶናል። እየበላ ጥሩ ነው። ብሉሽ እየበላችሁ። አባዬ እኔ ጌቴ እኔ ፍቅር እንዴት ዋልሽልኝ? ደህና ዋልሽ? መብላት አልፈልግም። እኔም አልፈልግም። ምን ሆናችሁ ነው? ኧረ እባካችሁ እራት እንብላ እንጂ። ምንድን ነው? ኧረ ስለ እግዚአብሔር ምንድን ነው? ኧረ ስለ መድኃኒዓለም ምን ሆናችኋል? እራት እንብላ እንጂ። አባ ምንድን ነው የተፈጠረ? ቁጥረሽ እስቲ ልሂድ እንደ ላናግራቸው። ምንድን ነው? ምንድን ነው የሆንሽው? ምንም አይደለም አባዬ። ቶ ጥፋቱ የኔ ነው። ከዛ እዚህ ድረስ እኔ ሲለኝ ተንከርፍፌ የመጣሁት እኔ። ምን ማለት ነው? በትምህርት ምክንያት እኮ ብዙ ጊዜ አብረን ነበርን። አንድ ቀን እንኳን ስለ ፍቅረኛው ነግሮኝ አያውቅም። ፍቅረኛ እንዳለው ስላልነገረሽ ነው ወይስ ፍቅረኛ ስላለው ነው አሁን የተናደድሽው? ድብቅ ነው። እኔ ከዛ እዚህ ድረስ ግብዣውን አክብሬ የመጣው። ሆኖም እሱ ተፈቃሪውን አገኘት። ሪቾ ፍቅር እኮ የሞት መድኃኒት ነው። እናትሽ በፍቅር አንቺን ባትሰጠኝ ኖሮ ሀዘኗን እንዴት ተቋቋመው ነበር? እውነትህን ነው አባ። ይቅርታ አድርግልኝ። አንተን ግን አሳፈርኩ አይደል? ኧረ በጭራሽ በጭራሽ። ቆይ ኧረ እኔስ ያየሁት ነገር ስላስደነገጠኝ ነው ራጥ የመጣሁት። አንተ ምን ሆነህ ተከትለኝ የመጣው? ላንቺ ብዬ ነው እንዴ? እውነቴን ነው። ልጅቷ ስትመጣ እኮ እንዳራስ ነበር ነው ያደረገሽ። ቱር ብለሽ ስትወጪ እኔ አባትሽ የማንዘር ጎመንዘር አልኩና ተከተልኩሽ። ከሆነ ጥሩ ነው። ለማንኛውም ጥሩ እንቅልፍ ተኝ እሺ። ደግሞ ጠዋት አንድ ቦታ ሄደን እንመጣለን በጊዜ። እሺ አባዬ። ደህና ደሪ። ደህና ደሪ። ቻው።
እሺ እንዴት ነው? እሺ ወደድሽው? በጣም አባ፣ በጣም ነው የሚያምረው። እውነት እውነት አባ። ያው ለኔ ነው አባ። ችግር የለም። ስሚ ከዚህ በኋላ እዚህ ሱቅ የምመጣው ልብስ ለመምረጥ ነው እንጂ ለሌላ ለምንም አይሆንም። ተከርሺ ላኛው ለሳይሻ ምን ነው አባዬ? ሪች ክፍሏ ውስጥ የለችም። አባትዬውስ? እሱም የለም። ተቀይመውን ሄደዋል ማለት ነው። አይደረግም። ይህ የቅሌት ሁሉ ቅሌት ነው። ምን ጠብቀሽ ነበር? ምን ልትለኝ ፈልገህ ነው? ተከፍታብኛለች። ታውቂያለሽ፣ ይቅርታ የምጠይቅበት እድል አገኘው ብዬ ነበር የማስበው። አሁን ግን ሁሉም ነገር አክትሟል። ራሄል ልብ ያላት ሴት ናት። አንተን እምቢ ብትል እንኳን እኔ ራሴ ይዤት እመጣለሁ። ማን ነው? ሂድ እስቲ በር ክፈት። አጀው ሰው ግብዣ ጠርተህ እንዴት ነው ትተኛለህ እንዴ አንተ? እኛ በጠዋት ስንት ቦታ ደርሰናል። ዲ አንተ ምንድን ነው ቀንስ ቀንስ ቀንስ። ስማ እኔ እኮ ልጄ በጠዋት ይዤ ስፖርት ዱብ ዱብ የምንለው በዚህ እድሜ ለሰውነቷ ስለ ቀንስ። እሺ ችን አጥፋ አጥፋችን ችን አጥፋ። እንኳን ደስ አለ አባዬ ለመባል በቃ። ወይ ሪች፣ ትናንትና ሰዋሰው ስጠራኝ ሰምተሽ ነው አይደል እንዴ? አሁንም ልዳግምልኝ ነው እንዴ? ተይ እንጂ ሪች፣ ሰዋሰው እያልኩ የምነግርሽ እህቴ እኮ እሷ ነች። አረ የምርህን ነው? እመኚኝ እንጂ ሪቾ፣ የእናቴም የአባቴም ልጅ ናት። እነካሽ በይ እስቲ ነይ እንግባ አሁን። ምን ማለት ነው? በተከፈተ በር እንኳን ሰው ንፋስ ሽው ይላል። አንቺ ለምንድን ነው የምልሽ የማሰሚ? ለምንድን ነው ዘግተሽ የማተኘው? ያለ ልማዴ አላደርገውም። እሱ ቤትሽ ነው ልማድሽ። ምን ትላለች አንቺ?